አንድ ውስጥ የተሰበረ ነገር ውስጥ ስብር ያለው ነገር ሙስሊሙም በሃይማኖቱ ፕሮቴስታንትን በሃይማኖቱ ኦርቶዶክስን በሃይማኖቱ ለማስተራብነት ልቤ ሰብሮኛል። ይጸልይ፣ ሁሉም ባለው ተቋም ባለው ቤተክርስቲያን ባለው ቸርች ይጸልይለት። ማስተራብነት ለኢትዮጵያ አንድ የተሰጣት ምን ልበለው እኔ በቃ ምንም እንደምን ነው ግራ ይገባል። የሆነ የተሰጣት ለኢትዮጵያ እንቺ ኢትዮጵያ የተባለች እንቁ ልጅ ነው። ሁሉም በሃይማኖቱ እንዲጸልይ ለማስተራብነት እንዲጸልይለት ሁሉም ባለው በሃይማኖቱ ለድሃ የኖረ ለራሱ ሳይኖር ለራሱ ሳይበላ ሰውን የሚያበላ ለራሱ ሳይለብስ ሰውን የሚያለብስ እውነቴን እኮ ነው። በጣም ውስጥ የሰበረው ራሱን ስጋ ሳይበላ ድሃ የሚያበላ የድሃ ይጸልይ። ሁሉም ባለው ሃይማኖት ባለው እንትን ቤተክርስቲያን ባለው መስጊድ ይጸልይለት። በቃ ጸሎቱ እሱ ምን አለ ሲናገር ምን እንዳለ ታውቃለህ? እኔ አለ ወደ ሕክምና ሲሄድ እኔ ገንዘብም አይደለም ምንም ነገር አይደለም ምንም ፈልገው ነገር አይደለም ጸሎታችሁ ነው ያለው። እውነት ነው። ጸሎት ደግሞ በጸሎት ደግሞ የማይሆን ነገር የለም፣ የማይሰበር ነገር የለም። ሌላ ውስጥ ገባሁ እኔ ልጁ ወደዋለሁ እኔ በቃ ችግር የለም ማለት ነው። ያው እንደሰማችሁት ነው። ቤት ፓስተር አብነት ለሁሉም ነው፣ የድሃ ደራሽ ነው፣ ወገን ነው። ስለዚህ በቻላችሁት አቅም በጸሎታችሁ አግዙት። እውነት እኔም እንደዛ ነው የምለው እንደ ጋሽዬ እና ከዚህ በላይ እርግጠኛም ሆነው ነገር አሁን እርግጠኛም ሆነው ነገር ማስተር አብነት ይፈወሳል ይመጣል። ግን ከሱ ጋር አብሬ መሆን አብሬ መነጋገር እንጂ እፈልጋለሁ፣ ላገኘው እፈልጋለሁ እግዚአብሔርን